ጫማ በምትገዙበት ጊዜ ብዙዎቻችን የምንሳሳታቸውን 50 የእንግሊዝኛ አረፍተ ነገሮችን እንማራለን። እንዳትሳሳቱ ይህንን ቪዲዮ እስከ መጨረሻው መልካም ቆይታ። እሺ የመጀመሪያው አረፍተ ነገራችን ሱቅ እንደሄድን ያው ሰላም እንላለን። እኔ እዚህ የመረጥኩት ጫማ ነው። እናንተ የፈለጋችሁትን ነገር ኢዘር ባግ፣ ቲሸርት፣ ትራውዘር፣ ሰንደልስ የፈለጋችሁትን ነገር መምረጥ ትችላላችሁ። ምን አልኩ እዚህ እጄ እናንተን ለማስተማር ጫማ ወስጃለሁ። ሶ ዱ ዩ ሃቭ ሌዘር ሹዝ? ዱ ዩ ሃቭ ሌዘር ሹዝ? ሶ ይህንን ወደ አማርኛ ትራንስሌት ስናደርግ ሄሎ ሰላም ብያችኋለሁ። ሶ የቆዳ ጫማ አለ። ዱ ዩ ሃቭ ሌዘር ሹዝ? የቆዳ ጫማ አለ። ዱ ዩ ሃቭ ሌዘር ሹዝ? ኦር ዱ ዩ ሃቭ ቲሸርት? ዱ ዩ ሃቭ ሰንደልስ? ዱ ዩ ሃቭ ትራውዘርስ? ዱ ዩ ሃቭ ባግ? ምናምን እያለን መጠየቅ እንችላለን። ሶ ምን ይላል ሴለሩ? የስ አይ ሃቭ ቨሪ ናይስ ዋንስ። የስ አይ ሃቭ ቬሪ ናይስ ዋንስ። ኦኬ ሶ እዚህ ጋር አው ካለ በኋላ በጣም ቆንጆች አሉኝ። ሶ እዚህ ጋር ሉክ አት ዚስ ሚንስ እነዚህን ያቸው። ሉክ ማለት እንደ ማየት አይደለም፣ ማየት እንደማለት አይደለም። ሶ ሉክ አት ዚስ ማለት እነዚህን ያቸው አለ ሴለሩ። ዘን ምን ይላል ከስተመሩ? አይ ላይክ ደ ብላክ ዋንስ። አይ ላይክ ደ ብላክ ዋንስ። አይ ላይክ ደ ብላክ ዋንስ። ያው ብላክ ጥቁር ነው። ላይክ ማለት መውደድ አይደለም። ሶ ጥቁሩን ወድጄዋለሁ አለ። ካን አይ ትራይ ዜም ኦን? ካን አይ ትራይ ዜም ኦን? እንዲሁም አይ ላይክ ደ ብላክ ዋንስ ማለት ይሄናል ማንንም አይከብድም። ሶ ልለካው እችላለሁ ማለት ኢን እንግሊሽ ካን አይ ትራይ ዜም ኦን እንደማለት ነው። ሶ ልለካው እችላለሁ ብላችሁ ሱቅ ሄዳችሁ መጠየቅ ከፈለጋችሁ ኢን እንግሊሽ ካን አይ ትራይ ዜም ኦን ማለት ትችላላችሁ። ሶ ምን ይላል ሴለሩ? ኦፍ ኮርስ ዋት ኢዝ ዮር ሳይዝ? ኦፍ ኮርስ ዋት ኢዝ ዮር ሳይዝ? አዎ መጠን ወይም ቁጥርህ ስንት ነው? መጠን ወር ቁጥርህ ስንት ነው ብሎ ጠየቀ። ሶ ካስተመሩ እዚህ ጋር ምን ይላል? ማይ ሳይዝ ኢዝ 42። ማይ ሳይዝ ኢዝ 42 ቁጥሬ ኦር መጠኔ 42 ነው ይላል። ዘን ምን ይላል? ትራይ ዲስ ዋን 42ቱን ሰጥቶ ማለት ነው። ትራይ ዲስ ዋን ኢዝ ኦሪጂናል። ይሄንን ሞክር፣ ይሄ ኦሪጂናል ነው ብሎ ይሰጠዋል ካስተመሩ ማለት ነው ሴለሩ። ዘን ካስተመሩ ከሞከረ በኋላ ዘን እዚህ ጋር ኦሪጂናል ኢዝ ኦሪጂናል ምናምን ብለናል። ከዛ በኋላ ኢት ኢዝ ኤ ቢት ታይት። ኢት ኢዝ ኤ ቢት ታይት። ዱ ዩ ሃቭ ኤ ላርጀር ዋን? ሶ እዚህ ጋር ኢትስ ኤ ቢት። ቢት ማለት ያው ትንሽ እንደማለት ነው። ኢትስ ኤ ቢት ታይት። ዱ ዩ ሃቭ ኤ ላርጀር ዋን ማለት ትንሽ ይጠባል፣ ሰፋ ያለ አለ። ዱ ዩ ሃቭ ኤ ላርጀር ዋን? ሰፋ ያለ አለ። የስ ትራይ ዲስ 43 ይለዋል። ቅድም 42 ነበር የጠየቅነው፣ እዚህ ጋር ትንሽ ስለጠበበን የስ ትራይ ዲስ 43 ያለው። ሶ እዚህ ጋር ይህን 43 ሞክር ካለ በኋላ ምን ይላል? ሃው ዳዝ ኢት ፊል ብሎ ይጠይቃል። እንዴት ነው ተመቻችሁ ምናምን አይነት ነገር ብሎ ማለት ነው። እንዴት ነው ብሎ ሴለሩ ካስተመሩን ይጠይቃል። ሃው ዳዝ ኢት ፊል ብሎ ሲጠይቀው ካስተመሩን ዲስ ፊትስ ዌል፣ ዲስ ፊትስ ዌል ዳት ሚንስ ኢን አምሃሪክ ይህ ልኬ ነው ወይም ሆኖኛል፣ ተስማምቶኛል እንደማለት ነው። ሶ ጫማው ሆኖታል። ኤቭሪቲንግ ብላክ ዋን ብላክ ሌዘር ምናምን ፈልጋለሁ ብለን የእኛን ፍላጎታችንን ቁጥራችንን ኤቭሪቲንግ ካወቅም በኋላ አስኪንግ ዘ ፕራይስ ነው ዘ ኔክስት ስቴፕ እንደዛ ነው። ሶ ዋጋውን እንጠይቃለን። እዚህ ጋር ዋጋ ለመጠየቅ ዋጋው ስንት ነው ለማለት ሃው ማች ኢዝ ኢት? ሃው ማች ኢዝ ኢት? ዋጋው ስንት ነው? ዋጋው ስንት ነው?
ዘን ምን ይላል ሴለሩ ፎር ዩ ኢት ኢዝ 3000 ብር ፎር ዩ ኢት ኢዝ 3000 ብር ፎር ዩ ማለት ወይ ላንተ ኦር ላንቺ እንደማለት ነው። ዜን ኢት ኢዝ 3000 ብር ላንተ ወይም ላንቺ 3000 ብር ነው። ላንተ 3000 ብር ነው ማለት ዘን ምን ይላል ካስተመር ኦ ዛት ኢዝ ቱ ኤክስፔንሲቭ። ያው ቱ ማለት በጣም እንደማለት አይደለም። ኤክስፔንሲቭ ደግሞ ውድ ማለት ነው። ሶ ምን ያለው ኦ ዛት ኢዝ ቱ ኤክስፔንሲቭ ኦ በጣም ውድ ነው አለው። ዘን ሴለሩ ምን ይላል ኢት ኢዝ ሃይ ኳሊቲ ሌዘር ኢት ኢዝ ሃይ ኳሊቲ ሌዘር ካለ በኋላ ስለ ጫማው ኳሊቲው ነገረው እና ምርጥ ቆዳ ነው ምናምን አለው እና ከዛ በኋላ ዋት ኢዝ ዩር ኦፈር አንተስ ስንት ትሰጣለህ? ዋት ኢዝ ዩር ኦፈር ዋት ኢዝ ዩር ኦፈር ብሎ እንጠየቀው ካስተመርን። ዘን ካስተመሩ ምን ይላል አይ ዊል ጊቭ ዩ 1800 ብር አይ ዊል ጊቭ ዩ 1800 ብር 1800 ብር እሰጣለሁ አለው። እዚህ ጋር ባይ ዘ ወይ ማለት ነው ለመማር እንደ ሴለር የሆናችሁም ይህንን ቪዲዮ በደንብ ማየት ትችላላችሁ፣ ይጠቅማችኋል። ደግሞ ካስተመርም የሆናችሁ በደንብ ገዢዎች የሆናችሁም በደንብ ይህንን ቪዲዮ ብታዩት በደንብ ይጠቅማችኋል። ሶ እዚህ ጋር ኮንቨርሴሽኑ ቢትዊን ሴለር እንደ ካስተመር ስለሆነ ለሁለቱም ይሆናል። ለዛ ነው አንዴ ሴለር አንዴ ካስተመር እያልኩ ማወራ። ሶ ከዛ በኋላ ምን አለው ኖ ዛት ኢዝ ቱ ሎው። ያው ቱ ሎው ማለት በጣም አናሳ እንደማለት አይደለም። ቱ ማለት ያው በጣም ማለት እንደሆነ ቅድም ነግሬያችኋለሁ። ኖ ዛት ኢዝ ቱ ሎው ጊቭ ሚ 2500 ብር አይ በጣም አነሰ 2500 ስጠኝ አለው። ዘን ካስተመሩ ምን አለው ኦኬ አለና ኢት ኢዝ አ ዲል አለው። ያው ኦኬ ማለት እሺ እንደማለት ነው። ሶ ኢትስ አ ዲል ማለት ተቀብያለሁ፣ በቃ እሺውን እቀበላለሁ ወስዳለሁ ጫማውን እንደማለት። ኢትስ አ ዲል ማለት አይ አክሴፕትድ እንደማለት ነው። ሶ ከዛ በኋላ ሴለሩ ምን ይላል ኦልሬዲ 2500 እሰጣለሁ ምናምን ብሎ በዋጋው ተስማምተን አይደል? ከተስማማም በኋላ ቀጣዩ ፓርት ይሄው እንደማለት ነው። በቃ ውሰድ ይሄው እንደማለት ነው። ሶ ሄር ዩ ጎ ይላል። ሄር ዩ ጎ ማለት ይሄው እንደማለት ነው። ከዛ በኋላ ካናይ ጌት ሪሲት ይለዋል። ካናይ ጌት ሪሲት ይለዋል። ከዛ ሶ ሪሲት ማለት ደረሰኝ አይደለም? ደረሰኝ ማግኘት እችላለሁ። ካና ያው ካን የምንጠቀመው ለፖሲቢሊቲ ይችላለሁ አልችልም ምናምን አይነት ንግግር ለማውራት ካንን እንደምንጠቀም በሌላ ቪዲዮ ይህንን በዚህ ጉዳይ ቪዲዮ ሰርቻለሁ እና ካናይ ጌት ሪሲት ብለናል። እዚህ ጋር ደረሰኝ ማግኘት እችላለሁ ብሎ ጠየቀው። ዘን ሰለው ምን ይላል ኦፍ ኮርስ በሚገባ ሄር ኢዝ ዮር ሪሲት ኤንድ ዮር ቼንጅ። ያው እዚህ ጋር ቼንጅ ማለት መልስ ማለት ነው። ያው ምንም ጥያቄ የለውም መልስ ማለት 3000 ሰተን 2000 የኛ የጫማ ፕራይስ 2005 ከሆነ 500 ከላይ የቀረው መልሳችን አይደለም። ሶ ዛትስ ኮልድ ቼንጅ ኢን እንግሊሽ ማለት ነው። ሶ እዚህ ጋር ምን አለው በተገቢ ይኸው ደረሰኝውና መልሶ ብሎ ለኛ መለሰልን ሴለሩ ማለት ነው። ሄር ኢዝ ዩር ሪሲት ኤንድ ዩር ቼንጅ አለው። ከዛ በኋላ ቴንኪዩ አመሰግናለሁ እንላለን። እሺ ከዛ በኋላ ሜቢ ቤት ከሄድን በኋላ ጫማው ሊጠበን ይችላል፣ ላይመቸን ይችላል፣ ሊሰፋብን ይችላል። ሶ እንደዛ ሲሆን ለመመለስ እዚህ ጋር የእነሱን የሪተርን ፖሊሲውን አውቀን መሄድ አለብን። ከዛ ሱቅ ሳንወጣ አይደል? ሶ እዚህ ጋር መጠየቅ አለብን። ዋት ኢዝ ዩር ሪተርን ፖሊሲ ብለን መጠየቅ አለብን። እዚህ ጋር እንዲሁ ለመጠየቅ አመሰግናለሁ ቴንኪዩ ካልን በኋላ ባይ ዘ ወይ ዋት ኢዝ ዩር ሪተርን ፖሊሲ አለው። ባይ ዘ ወይ ዋት ኢዝ ዩር ሪተርን ፖሊሲ አለው። አመሰግናለሁ ለመሆኑ ካልሆነልኝ የመመለሻ መመሪያችሁ ምንድን ነው አለው። ለመሆኑ ባይ ዘ ወይ ካልሆነልኝ የመመለሻ ኦር ካልተመቸኝ ከጠበበኝ ምናምን መመለስ ትችላላችሁ እና የመመለሻ መመለሻ የሪተርን ፖሊሲው ምንድን ነው ብሎ ጠየቀው። ዘን ሴለሩ ምን አለው ዩ ካን ኤክስቼንጅ ዜም ዊዝን 7 days ዊዝ ዘ ሪሲት አለው። ዩ ካን ኤክስቼንጅ መቀየር አይደለም።
ሶ ዩ ካን ኤክስቼንጅ ካን እዚህ ጋር ፖሲቢሊቲ ትችላለህ እንደማለት ማውራት ስንፈልግ ካን እንደምንጠቀም ነግራቸዋለሁ። ሶ ዩ ካን ኤክስቼንጅ ዜም ዊዝን 7 days ዊዝ ሪሲት አለው። ሶ በ7 ቀን ውስጥ ከደረሰኙ ጋር ይዘው መጥተው መቀየር ትችላለህ ብሎ ነገረው። እዛም በቃ እዚህ ጋር ያለውን ነገር ኦልሬዲ ኮንቨርሴሽኑ አልቋላ። ከዛ በኋላ ያለው በቃ መልካም ቀን ምናምን ብሎ መለያየት አይደል። ሶ እዚህ ጋር ግሬት አለው። ግሬት መልካም፣ ሃቭ ናይስ ዴይ፣ ለእናንተም ሃቭ ናይስ ዴይ። ለዛሬ የነበረን ቆይታ እዚህ ጋር አብቅቷል። ሶ ዋት ኢዝ ዮር ሹዝ ሳይዝ? እንደ ጫማ ቁጥራችሁ ስንት እንደሆነ ኮሜንት ሴክሽን ላይ ጻፉ። ከኔ ጋር ማች የሆኑትን በቀጣይ ቪዲዮ ይሸልማለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ኮሜንትም ካለ ታች ኮሜንት ሴክሽን ላይ መጻፍ ትችላላችሁ። መልካም ጊዜ ባይ